ምክር ቤቶች የህዝብ ሉዓላዊነት መግለጫ በመሆናቸው ህዝብ የሚያነሳቸውን የልማትና የመልካም አስተዳደር ጥያቄዎች መልስ እንዲያገኙ በማድረግ በኩል ያላቸው አስተዋጽኦ ከፍተኛ ነው። ጥያቄው እጅግ በጣም ሰፊ ነው። የህብረተሰቡ ብዙ ችግር አለ። ብቻ ችግሩን ለመቅረፍ ጅማሮ አለ። የህዝብ ውክልና ያላቸው ምክር ቤቶች አስፈጻሚውን በመከታተል በመደገፍ የታቀዱ ህዝብን ተጠቃሚ ያደርጋሉ ተብሎ የታመነባቸውን የልማት ስራዎች መከናወናቸውን በመከታተል በየጊዜው የሚመደበው በጀት ለታለመለት ዓላማ ይውል ዘንድ ከቀበሌ እስከ ከተማ ድረስ በርካታ ስራዎችን ይሰራሉ። ይሄ ሆስፒታል አገልግሎት የሚሰጠው የከተማውን ወይንም የላስታ ወረዳን ብቻ ሳይሆን የቡግናንም የግዳንንም የመቄትንም አልፎን ደግሞ ወደ ሰቆጣ አካባቢ ድረስ እስከ መሪ ድረስ ያሉ ሰዎችን የሚያክም ነው። በጣም ሰፊ አገልግሎት የሚሰጥ ሆስፒታል ነው። ጠቅላላ ሆስፒታል ሆኗን አሁን ደረጃውን ጠብቆ ለማደግ ወደፊትም የበለጠ መስፋፋት ይጠበቅበታል ብዬ አስባለሁ። አሁን እየተሰራ ያለው ሁኔታ እጅግ በጣም ደስ በሚል ሁኔታ ነው። እጅግ በጣም እውነት ለመናገር ከፍጥነቱም ከጥራቱም እጅግ በጣም ደስ የሚል ስራ ነው። የላሊበላ ከተማ አስተዳደር ምክር ቤት እስከ ታችኛው የቀበሌ መዋቅሩ ድረስ ስራዎችን በተያዘላቸው ጊዜ እንዲከናወኑ ለማድረግ በርካታ ስራዎችን እየሰራም ይገኛል። የቀበሌ ምክር ቤትም ለዛሽ ቀበሌ አስተዳደር የመጨረሻ እርከኑ ትልቁ ደረጃ ያለው የቀበሌ ምክር ቤቱ ነው። ከዚህ አንጻር የቀበሌ ምክር ቤቶቻችን ደግሞ ወሩን ጠብቀው ወር በገባ ከ23 እስከ 27 ባለው ሁኔታ አፈጻጸማቸውን የሚገመገሙበት ሁኔታ ነው ያለው። ከዚህም ትልቁ በተለይ የጤና ኤክስቴንሽን ባለሙያዎች ቀበሌ ላይ ያሉት ተጠሪነታቸው በቀጥታ ለምክር ቤቱ ነው፣ ሪፖርት አቅርበው ይገመገማሉ። ሌሎችም ተቋማቶች በቀበሌ አስተዳዳሪ አማካኝነት ሪፖርታቸውን አቅርበው የሚገመገሙበት ሁኔታ እንዳለና በዋናነት የቀበሌው ህዝብ የሚጠይቀውን በየቀበሌው የሚጠይቀውን የልማት ጥያቄ መልካም አስተዳደር ጥያቄም እየገመገመ የተከበረው ምክር ቤት እየመራ ያለ መሆኑን አይተናል። ህዝብ የሚያነሳቸው የልማት ጥያቄዎች ምላሽ ያገኙ ዘንድ ክትትል እንዲያደርጉ በማድረግ በኩል የተሻለ ስራ ስለመሰራቱም ይነገራል። በፊት ቻይናዎች ሰሩ በነበረበት ጊዜ እጅግ በጣም ብዙ ኮምፕሌን ነበረ። እኔ በዚያ የመንገድ ስራ ኮሚቴ ነበርኩኝ። አሁንም ስትሪንግ ኮሚቴ ውስጥ አለው። በቋሚ ኮሚቴም እያየነው ነው። አሁን አንዳንድ የማሽን እጥረቶች ከጉድለቱ ስንነሳ የማሽን እጥረቶች እናያለን። በተረፈ ጥራቱና ግንባታው እጅግ በጣም ደስ የሚል ነው። የመንገድ መጥበብ አለ። በተለይ ከተማ አስተዳደር አካባቢ ያለችው መንገድ ለአደጋ ከቶፖግራፊው አንጻር ሲታይ ለአደጋ የተጋለጠች ናት። በእርግጥ እንዲሰፋ ወይንም ደግሞ 22 ሜትሩን 25 ሜትሩን እስከ ዩቲሊቲ ፓሱ ያን ጠብቆ ይሰራን የሚል ነገር አለ። ጸድቆ ይምጣ አላወኩም እንጂ ያ ከተሰራ አሁን ባለው ስራ በጣም እጅግ በጣም ያማረና ህብረተሰቡን ያስደሰተ ስራ እየተሰራ ነው። ከተማ አስተዳደር ምክር ቤት በዋና ስራነት ይዞ ቦታችን እንዲጠበቅ እንዲሁም ደግሞ አስፈላጊ የሆኑ የህግ ፎርማሊቲ ተሟልቶ የይዞታ ማረጋገጫ ጭምር እንዲሰጠን በምክር ቤቱም ጭምር አቅጣጫ ተሰጥቶ ቋሚ ኮሚቴውም በተደጋጋሚ ዚህ የመጣው ቦታው ላይ አክቹአሊ ዛሬም እንደዚሁ ምን ደረሰ ብሎ ዛሬ እንደመጣው ሁሉ በተደጋጋሚ ጊዜ የተከታተለልን ነው። ይሄ ደግሞ ከአንድ ሶስተኛ መንግስት እንደሚታወቀው 3 መንግስቶች አሉ። ህግ አስፈጻሚ፣ ህግ አውጭና ተርጓሚ አለ። ከዛ ውስጥ ደግሞ ህግ አውጪው እንደዚህ መከታተሉ አስፈጻሚ አካላቶችን ቁጥጥር ማድረጉ ከአንድ ምክር ቤት የሚጠበቅ ነው። ይሄንንም አጠናክሮ እንዲቀጥል ጠይቃለሁ። ምክር ቤቶች የህዝብ መገለጫ እንደመሆናቸው አሰራራቸውን በማዘመን የተሻለ አገልግሎት ይሰጡ ዘንድ ከዋናው የከተማው ምክር ቤት ጀምሮ የቢሮ ማሻሻልና ሌሎች የምክር ቤቱን ክብደት የሚያመላክቱ ስራዎችን በመስራት ከባለሙያው ብሎም የምክር ቤት አባላቱ ለምክር ቤቱ ያላቸውን ክብር ከፍ ባለ መልኩ ለማሳደግ ልዩ ትኩረት ስለመሰጠቱም ተቋሙ ያመላክታል። እስካሁን ድረስ ምክር ቤቱ በጣም እያገዘን ነው። በየሩብ ዓመቱ ስራችን እየገመገመ ይመራል፣ ድጋፍና ክትትል ያደርጋል። የሚሰጡትን ምላሾችም ጥሩ ምላሽ እየሰጠን የተሰጡትን በምክር ቤት የተሰጡትን እንትኖችን በደብዳቤ በማውረድ እነሱም ደግሞ የጊዜ ገደብ ተሰጥቷቸው በምክር ቤቱ የተሰጣቸውን አቅጣጫ በመመለስ እስካሁን ድረስ ስራዎች እየሰሩ ይገኛሉ። እሱም በመሆኑ ምክንያት በማገዝ የማህበረሰብ አቀፍ መድኃኒት ቤት እንዲከፈት ተደርጓል። አንዱ የመልካም አስተዳደር ችግር የመድኃኒት አቅርቦት ችግር ስለነበረ በጤና ተቋሙ የማይገኙትን ውጭ ላይ እንዲያገኙ ማህበረሰቡ አግዟል ማለት ነው ምክር ቤቱ። ሌሎች ስራዎችንም የባለሙያ ቀጠር የተለያዩ እንትኖችን በበጀቶችን በማመቻቸት የጎደሉትን ለመሙላት ለጤና ተቋሙ ክፍት አድርጎ ሰጥቶናል ማለት ነው። እንደ ምክር ቤት ልክ ነው። መጥተው በአካል አይተውታል።
ምንድነው ገቢ ተቋሙ ላይ ያሉትን ችግሮች ፈቶ በመሄድ አብዛኛውን በጣም ተደራራቢ ችግር ያለው ከፋይል አያያዙ ጋር በተያያዘ ነው። እሱም መተው አይተውታል። ምንድነው የፋይል አያያዙ ቋሚ ኮሚቴው 100% ይፈታልና ብለን እኛ እንትን ብለናል። ከዚህ ጋር በተያያዘ ምናልባት ቋሚ ኮሚቴው የቢሮ ጥበትን ሆነ ፋይሉ ላይ ያለውን ችግር አይቶ ገንዘብ ነው ቅድም መግለጫው ላይ እንዳልሁት ገንዘብ ነው። ገንዘብ ላይ ቁመን ደግሞ እሱን በደንብ ቆጥረን ይዘን መስራት ከቻልን ውጤት እንደሚመጣ እና በደንብ በአካል መጥቶ ቋሚ ኮሚቴው አይቶታል። በዚህ ልክ ደግሞ ምን ፈልገው ተጨማሪ ቢሮ ተሰጥቶት ይህን ፋይል በዘመነ መልኩ መወገድ ያለባቸው ለምሳሌ እንደ መንግስት 2012 ላይ የመጣ መመሪያ ቁጥር 33/2012 ከዚህ ከኮሮና ጋር ተያይዞ የተሰረዙ ዳዎች አሉና ከኋላ ያለ ፋይል በተለይ የሚወገድበትን እንደ ተቋም እሱም መስራት ከቻልን ወደ ኋላ ያለውን ማስወገድ ከቻልን ወደፊት ያለውን እያስቀጠልን ወደ ኋላ ያሉትም ግን በተለይ በርካታ ግብር ከፋይ ወደ ኋላ ግብር ፍቃድ አውጥቶ የዘጋ በሆነ ታይም ደግሞ ፍቃድ ለማውጣት ለማደስ ቢፈልግ የለም ማለት ስለማይቻል እነሱ ወደ ኋላ ያሉትን በማስወገድ የራሳቸውን የቻሉ ቦታ በማስቀመጥ መፍትሄ እንዲሰጥ አብዛኛው ጩኸት የሚበዛባቸው ተቋማቶች አሉ። ለምሳሌ እንደ ከተማና መሰረተ ልማት ያሉት ቁጥር 1 ከዚህ ከቤት ህብረት ስራ ማህበር ጋር ተያይዞ የሚነሳ ችግር ነው። አጋጣሚ ሆኖ እኔም ከጀመርኩበት ጊዜ ጀምሮ 2017 ዓ.ም የተከበረው ምክር ቤት ውሳኔ ያሳልፏል። ቢያንስም ቢያርግም በተወሰነ መልኩ እንኳን የተወሰነ ማህበር ተሰጥቶት ጊዜ ሊሰጥ አይገባም የሚል 2017 ላይ 500 ሺህ ብር በጀት ይዟል ምክር ቤቱ ለሽንሻኖ በጀት። ያነ በጀት ግን ያላግባብ ወጪ ነው ያለው። ሂዶ ግን ይሄ ምክር ቤት ገምግሟል። አመቱ መጨረሻ ላይ ትክክል አልነበረም የሚለውን ነገር ኢቭን ለምን ዋለ ብሎ ገምግሟል። ሂዶ አሁን ግን የተግባባ ነው። በተለይ አሁን ያለ የከተማና መሰረተ ልማት ልጅ እኔ ጅምሩ ጥሩ ነው፣ ሁላችንም መደገፍ ያስፈልገናል። ሂዶ ብዬ ነው አሁን የተግባባ ነው። ምንድነው አንዳንዱ እኛም የቤት ማህበሩ ጋር ከተደራጁት ዝርዝራቸው እያየነ ቤት ያላቸው ሁላ ቤት እንደሌላቸው ተደራጁበት ሁኔታ ይተናልኛ። ይሄን ፊድባክ ሰጥተናል። ሁለተኛ ባልና ሚስት ሆነው ተፋታነ በሚል ስም የተደራጁ እንዳሉ ያየንበት ሁኔታ ነው ያለው። ያው ሰው እኔ ያልታወቅም በሚል ሐሳብ ተደራጅቷል። ስለዚህ አሁን የሰጠው ቋሚ ኮሚቴው በዛሬው ዕለት ነው ይሄን አቅጣጫ የሰጠነው። የመጀመሪያው የቤት ማህበር የሚያደራጀው ህብረት ስራ ማህበርና የመሬት ጽሕፈት ቤት ከተማ አገልግሎት ሆኖ በጋራ ሆኖ ጎን በጎን መሬት መሸንሸን እንዳለባቸውና የመሬቱን የካሳ ክፍያ ከንቲባ ኮሚቴ መወሰን እንዳለበት አንድ አቅጣጫ አስቀምጠናል። ለአንዴና ለመጨረሻ ነው በነገራችን ላይ። ሁለተኛ ደግሞ የቤት ማህበሮቹ ዝርዝር ተይዞ ማህበራትም ከተማ አገልግሎትም መሬትን ባለበት የመጥራት ስራ እንዲሰሩ ነው ያደረግነው። ለምን 2013 ሰነድ አልባ ተብሎ እዚህ ከተማ ላይ ከ900 በላይ ሰነድ ስም ተዘርዝሮ የተቀመጠበት ሁኔታ ነው ያለውና ከነሱ ሰነድ አልባም ያለው ሰው መመራት የለበትም ነው የኛ የምክር ቤቱ አቋሙ። በቃ ቤት የሌለው ሰው መመራት ያለበት የሚለውን አጥርታችሁ በአስቸኳይ ውሳኔ እንድትሰጡ የሚል ቋሚ ኮሚቴው ውሳኔ ሰጥቷል። ሁለተኛው ከቴክኒክና ሙያ ጋር ተያይዞ ነው። አው ቴክኒክና ሙያ የሚታወቀው 3 ወረዳ ነው ማለት ይቻላል የሚያስተምር ትምህርት ቤታችን ነው። ህዝባችን በአንድ በኩል ዩኒቨርሲቲ ይከፈትልና ይላል፣ መንግስት ደግሞ አዲስ ዩኒቨርሲቲ መከፈት እንደሌለበት አቅጣጫ አስቀምጧል። ግን ይሄን ኮሌጅ ግን ለማሳጠፍ ሰው እየጣረ ነው ያለው። ስለዚህ አሁንም የተከበረው ምክር ቤት ያሳለፈው ውሳኔ ምንድነው? ከተማ አገልግሎቱ ጋር ቁጭ ብለን ተነጋግረናል። ምክር ቤቱ ልዩ ፎረሞችን በማስተባበርና በመደገፍ ፎረሞች ለተቋቋሙበት ዓላማ ግብ ላይ ይደርሱ ዘንድ በየጊዜው የመደገፍ የማበረታታትና የማጠናከር የዚሁ ምክር ቤት ኃላፊነትን በመሆኑ ያልተቋረጠ ድጋፍም እየተደረገ ነው። ግን የሴቶች ፎረም ራሱን ችሎ በወረዳም ደረጃ ያለው በቀበሌ ምክር ቤትም ያሉት ራሳቸውን ችሎ የቀበሌ ምክር ቤቶች በወር አንድ ጊዜ የሚገመገሙበት የከተማ አስተዳደሩ የምክር ቤት አባላት ደግሞ በ3 ወር አንድ ጊዜ እየገመገሙ የሚመሩበት ሁኔታ የተቀመጠበት አቅጣጫ ነው ያለው። እኛ አጋጣሚ በዚህ ዓመት ስልጠናም የሰጠንበት ሁኔታ እንዳለና ተግባሮችን እየገመገሙ እየመሩ ያሉበት ሁኔታ ነው ያለው። ሌላው ከሌላው ለየት የሚያደርገው የከተማ አስተዳደሩ ሴቶች ፎረም ሴቶች ጉዳይን በዋናነት ሲገመገም ስራውን ይዞ ነው የሚገመገመው። ለምን? የሴቶችን ተጠቃሚነት ከማረጋገጥ አንፃርና የሴቶችን እኩልነት ከማረጋገጥ አንፃር ፍትሃዊነት ተጠቃሚነቱን ከማረጋገጥ አንፃር ሴቶች ጉዳይ የሚባለው ተቋም ምን እየሰራ መሆኑንም እየገመገሙ ማስተካከል የሚገባውን ነገር ሐሳብ እየሰጡ እየገመገሙ ያሉበት መሄዱን የሚያሳይበት ሁኔታ ነው ያለው። በከተማው የሚከናወኑ ጉባኤዎችን በወቅቱ በማከናወን አስፈጻሚው ታቅዶ የተሰጠውን ስራ በመገምገም ማህበረሰቡ የተሻለ ተጠቃሚ እንዲሆን ለማስቻልም እየተሰራም ነው።
የላሊበላ ከተማ አስተዳደር ምክር ቤት የማህበረሰቡን የልማትና የመልካም አስተዳደር ጥያቄዎች ይመለሱ ዘንድ አበክሮም እየሰራ ይገኛል። በላሊበላ ከተማ ማህበረሰቡ ይፈቱ ዘንድ የሚጠይቃቸው የዋሉ ያደሩ መልስ ያላገኙ በርካታ የልማትና የመልካም አስተዳደር ጥያቄዎች ያሉ በመሆኑ ለነዚህም ትኩረት መስጠት ያስፈልጋል። በአመት ውስጥ የጸደቁትን እቅዶች እያንዳንዱ ሴክተሮች ዋና ዋና ተግባራቶች የሚባሉትን ከበጀት አፈጻጸማቸው ጋር እንዴት ተተገበረ የሚለውንና በጀቱ በትክክል ለታለመለት ዓላማ መዋሉን የተከበረው ምክር ቤት በወከላቸው ቋሚ ኮሚቴዎች አማካኝነት እነሱ የጋራ እያደረጉ ያሉበት ነው። ምክር ቤቱ እየሰራቸው ያሉ የልማትና የመልካም አስተዳደር ስራዎች ተጠናክረው ይቀጥሉ ዘንድ የዝግጅት ክፍላችን መልእክት ነው። የዛሬውን አበቃን። ቸር ይግጠመን።